ዛሬ የፕሮምፕት ኢንጂነሪንግ ክላሳችንን ስንጀምር ዲፋይን በማድረግ እንጀምራለን። በመጀመሪያ የምንጠቀመው ፕላትፎርም ለዚህ ኮርስ ቻትጂፒቲ ነው፣ ግን ሌሎቹን መጠቀም እንችላለን። አሰራራቸው አንድ ስለሆነ ቻትጂፒቲም፣ ግሮክም፣ ጄሚናይም እንደዚሁም ኮፓይለት ሁሉም አንድ አይነት ናቸው። ሁሉንም ከቨር በምናደርግበት ወደ መጨረሻ ላይ ሁሉንም አንድ ላይ እዚህ ላይ የሰራናቸው ስራዎች ወደዛ እናንተ ደግሞ በቤታችሁ ሆናችሁ እንድትሞክሩት እናደርጋለን፣ አብረን እናየዋለን። በመሰረቱ ቻትጂፒቲ ወይም አጠቃላይ ሌሎች የጠሯቸው ቱሎች እንዳለ የኮምፒውተር ፕሮግራሞች ናቸው። ላንጉጅ ሞዴል ወይም የቋንቋ ሞዴል ተብለው ይጠራሉ። የሰው ልጅ ቋንቋ መረዳት እና ልክ እንደ ሰው ጽሁፎችን የማመንጨት ችሎታ አላቸው። ይህ ችሎታቸውም የተለያዩ ስራዎችን እንዲሰሩ ያስችላቸዋል። ለምሳሌ የቢዝነስ እቅዶችን ማውጣት፣ ውስብስብ ሰነዶችን ማጠቃለል፣ ቋንቋ መተርጎም፣ አልፎ ተርፎም እንደ ግጥምና ልቦለድ ያሉ የፈጠራ ስራዎችን መጻፍ ይችላሉ። ስለዚህ ራሱን ቻትጂፒቲን ጂፒቲ ብንጠይቀው ወይም ዋታሪዩ እንደማለት ነው ይሄ ብንለው የሚለን ይሄንን ነው። ራሴ ቻትቦት ነው፣ እንደ ሂውማን ላይክ ቴክስት ጀነሬት የሚያደርግ ቻትቦት ነው። እዚህ ጋር ገና ሎጊን አላደረግንም፣ በኋላ ላይ ሎጊን እናደርጋለን የሚቀጥለው ኮርስ ላይ። ስለዚህ ማድረግ የምንችለው ብሎ እዚህ ጋር ያው አንሰሪንግ ኩዌስችንስ፣ ኤክስፕሌን ኮምፕሌክስ ቶፒክስ፣ ሄልፕ ዊዝ ራይቲንግ፣ እነዚህን በሙሉ አሁን ያልኳችሁን ነገሮች እንትን ይላል። ከዛ አሁን የምናያቸውን ነገሮች ላይ ይሄ አሁን ያልኳችሁን ኦቨርኦል ነው ራሱን በራሱ ሲያስተዋውቅ የሚያስተዋውቀው በዚህ መልክ ነው። ስለዚህ ከየትም አይመጣም፣ ይሄንን ነው ማለት ነው እኔም እየነገርኳችሁ ያለው። ስለዚህ ግን ይህን ሁሉ እንዴት ሊያደርግ ይችላል ለሚለው ማሽን ለርኒንግ ነው። በዚህ ጽንሰ ሀሳብ ላይ የተመሰረተ ነው። ይህም የኮምፒውተር ልክ እኛ ከልምድ እንደምንማረው ሁሉ እሱም ከሰጡት መረጃዎች እንዲማር የማድረግ ዘዴ ነው። ቻትጂፒቲ ከኢንተርኔት በተገኙ እጅግ በጣም ብዙ የጽሁፍ መረጃዎች ሰልጥኗል። የሚያነበውን ነገር እንደ ሰው በጥልቀት ባይረዳውም ቃላቶችና አረፍተ ነገሮች በምን አይነት ቅደም ተከተል እንደሚቀናጁ ግን በደንብ ያስታውሳል። ስለዚህ አንድ አረፍተ ነገር ሲጀምሩ ቀጥሎ ምን ሊመጣ እንደሚችል ይገምታል። ይህ ደግሞ ልክ እንደ ሰው መልስ እንዲሰጥ ያደርገዋል። ነገር ግን አንዳንድ ጊዜ ስህተት ሊገምት ይችላል። ምክንያቱም መልስ የሚሰጠው ቀደም ብሎ ባያቸው ተመሳሳይ ፓተርንስ ላይ ተመስርቶ ነው እንጂ በትክክል ምን እያለ እንደሆነ ተረድቶ አይደለም። እዚህ ጋር እንደምታዩት ቤዝዶን ፓተርንስ የሚለው ለዛ ነው ማለት ነው። ቤዝዶን ፓተርንስ የሚለው ለዛ ነው። እዚህ ጋር ከሌላ ከየትም አያመጣውም። የራሱ የሆነ ብሬን ወይም አስተውሎ አይደለም። እንደ ሰው ልጅ አስተውሎ የነገሮችን አመዛዝኖ አይደለም እንትን የሚለው። ቻትጂፒቲ ለምን አስፈለገ? ዋይ ቻትጂፒቲ ብለን ወይም ዋይ አጠቃላይ ላንጉጅ ሞዴሎች ብንላቸው ቻትጂፒቲ የቴክኖሎጂ አጠቃቀማችን እየቀየረ ይገኛል። ሰዎችም ሆነ ለድርጅቶች በተለያየ መንገዶች የሚያግዝ እንደ ዲጂታል አሲስታንት አድርገው ሊያስቡ ይችላሉ። ደንበኞችን ማነጋገር፣ ጽሁፎችን ማዘጋጀት፣ ቋንቋ መተርጎም፣ ፕሮግራም ማስተካከል እና ጥያቄዎችን መልስ መስጠት ይችላል። እዚህ ጋር የምታያቸው ነገሮች በሙሉ ምንድነው መስራት የምችለው ስንለው ይሄንን እንትን ይላል ይገልጻል ራሱ። ከሁሉም በላይ ደግሞ በቀን 24 ሰዓት በሳምንት 7 ሰዓት መስራት ይችላል ማለት ነው ማሽን እንደመሆኑ። ይህም አሰልቺና ተደጋጋሚ የሆኑ ስራዎችን በኤአይ እንድንሰራ በማድረግ እኛ የሰው ልጆች በፈጠራ ስራዎችና ወሳኝ በሆኑ ጉዳዮች ላይ ብቻ እንድናተኩር ያደርገናል። እንግዲህ ወደፊት ላይ ካፓሲቲው እያደገ አሁን ራሱ በዚች በ5 ዓመት ውስጥ ከ2021 እንደዛ አካባቢ ጀምሮ ነው በጣም እንትን የተባለው በደንብ ሰው መጠቀም የጀመረው። በዚህ 5 ዓመት ውስጥ በጣም ትልቅ ዲፍረንስ አምጥቷል። ትንሽ አንዳንድ ሰዎችንም ስራችን በዚህ ይተካል ይላሉ፣ ግን እሱኑ አሁን ማዘዝ እኛ እንደምንችል እሱን ማዘዝ ደግሞ ራሱን የቻለ ስራ መሆኑን በዚህ ፕሮምፕት ኢንጂነሪንግ የሚባለው አሁን በምንሰጣችሁ ኮርስ ላይ የምታዩት ይሆናል ማለት ነው። ስለዚህ ጥንቃቄ የሚያስፈልጋቸው ነጥቦች አሉ። ቻትጂፒቲ ወይም ሌሎቹ ቱሎች እንደዚሁ በአጋጣሚ ምንም እንኳን ድንቅ ቢሆንም ብዙ ነገሩ እንትን ቢሆንም አስተማማኝ ቢሆንም የራሱ የሆኑ ተግዳሮቶች አሉት።
አንዳንድ ጊዜ የተሳሳቱ ወይም አሳሳች መረጃዎችን ሊሰጥ ይችላል። ይህም የሆነው መረጃዎችን እንደ ሰው ስለማይረዳ በፓተርን ላይ ተመስርቶ ስለሚሰጠን መልስ ነው መልስ የሚሰጠን። በተጨማሪም ከኮፒራይት ወይም ከቅጂ መብት ጋር የተያያዙ ጉዳዮች ሊነሱ ይችላሉ። ይህንን ያስታውሱ። ማንኛውም መሳሪያ የራሱ ጥንካሬና ድክመት አለ። በዚህ ኮርስ ውስጥ የቻትጂፒቲን ትልቅ ጥቅም እንዴት መጠቀም እንደምንችል እና ድክመቶቹን ደግሞ እንዴት በኃላፊነት መቆጣጠር እንደምንችል እንማራለን። በሚቀጥለው ትምህርት ይህን ድንቅ ቱል እንዴት በአግባቡ መጠቀም እንደምንችል እንጀምራለን። በሚቀጥለው ትምህርት እንገናኝ። አመሰግናለሁ።